መጽሐፍ ቅዱስ እጃችሁን አንስታችሁ እመኑ ይላል ወይ? ሰላም ወዳጆች፣ በያላችሁበት የዓለም ክፍል ሁሉ የጌታ ጸጋና ሰላም ይብዛላችሁ። እስቲ ዛሬም ጥቂት ጊዜ ከኔ ጋር እንቆይና ይህን ጥያቄ አብረን ከመጽሐፍ ቅዱስ አንጻር እናያለን። እንግዲህ ሰሞኑን አንድ ቃለ መጠይቅ ሳይ ነበረ። እንግዲህ ይህን ጥያቄ ያገኘሁት ትንሽ ብዙ ሀሳቦች ሲብራሩ ነበር። ከነዚህም መካከል ይሄ ስለ እጃችሁን አንስታችሁ እመኑ የሚለውን ሀሳብ ትንሽ ጥያቄ ስለሆነብኝ ነው እንግዲህ ከእናንተ ጋራ መጽሐፍ ቅዱስ በዚህ ጉዳይ ምን ይላል የሚለውን ሀሳብ ለማየት የፈለኩት። እንግዲህ ይሄ ወዳጃችን ቃለ መጠይቁን ሲመልሱ የነበሩ ወዳጃችን እንግዲህ በጣም ትልቅ ሰው ናቸው። በአገልግሎታቸው ብዙ የተጠቀምንና የተባረክን ሰው ናቸው እና ያም ቢሆን ግን ጥያቄ ሆነብኝ። በእርግጥ እኔ ከሳቸው በእድሜም ይሁን በአገልግሎት ልምድ አልበልጥም። የአገልግሎት ልምድ መኖር ግን ወይም ረጅም ዘመንን ማገልገል ለትክክለኛነታችን ማረጋገጫ አይሰጥም። ምክንያቱም አገልግሎት እውነትና ሕይወት ስለሆነ ማለት ነው። እና ምንድነው ያሉት እሳቸው ቃል በቃል የተናገሩት ነገር አለ። ምንድነው? ከአማኝ ቤት ነው የተወለድኩት የሚለውን አንስተዋል። ከሕፃናት ጋር አገለግል ነበረ የሚለውንም አንስተዋል። ኢየሱስን እጄን አንስቼ ያመንኩት የኳየር አገልጋይ ሆኜ ነው ይላሉ። ሌላው ደግሞ የግል ሶሎ ዝማሬንም ለማገልገል በዛ አካባቢ ነበረ እንግዲህ እጄን አንስቼ ያመንኩት የሚለውን ሀሳብ አንስተዋል። እንግዲህ በአንድ ኮንፈረንስ ላይ እስቲ እጃችሁን አንስታችሁ ያላመናችሁና በቤተሰብ ሃይማኖት ያላችሁ የምትኖሩ ብሎ ጥሪ ሲያደርጉ ከኩዌር ማዕከል ወጥቼ ያስቃል። ከኩዌር ማዕከል ወጥቼ ነው እጄን አንስቼ ያመንኩት ብሎ እንግዲህ ለዚህ አይነት ሌሎችም እንደኔ ያላችሁ ወይም እጃችሁን አንስታችሁ ያላመናችሁ እመኑ፣ እድሜ ችግር የለም። በየትኛውም እድሜ እንድትኖሩ የቤተ ክርስቲያን መሪ እንድትሆኑ እንደዛ አይነት ነገር ኦኬ። እና ይሄ በጣም ትልቅ ስህተት ነው። ስህተት የሆነውም ሰው ይሄ በሌላ ቤተ እምነት ላይ እንዲህ አይነት አሁን እሳቸው በሚናገሩት አይነት ህይወት ያላለፉት ሌሎች ላይ ጥርጣሬን በመፍጠር በቤተ እምነቶች ላይ ሌላ ሁከትን የሚያስነሳ አይነት ችግር ያለበት ንግግር ነው የተረዳሁት። እና የኔ ጥያቄ ደግሞ ለሳቸው የኔ ጥያቄ ምንድነው? ኢየሱስን ሳያምኑ መንፈስ ቅዱስ ስጦታን ሳይሰጥ እንዴት አገልጋይ መሆን ቻሉ? የመጀመሪያ ጥያቄ። ያ እንግዲህ ለአገልግሎት ጸጋን የሚሰጠው ስጦታን የሚሰጠው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ስጦታን ሳይሰጥ እንዴት ማገልገል ቻሉ? ወይም ሶሎ ዘማሪ መሆን ቻሉ? ወይም ኮየር ላይ ማገልገል ቻሉ? የሚለው ሌላ ጥያቄ ነው። ሌላኛው ቤተሰቡ ምን ነበረ? የትኛው ሃይማኖት ተከታይ ነበረ የሚለው ነው። እና ምናልባትም ወይም ሙስሊም ወይም ፓጋን ሌላ በስላሴ የማያምን ወይም በጌታችንና በመድኃኒታችን በኢየሱስ ክርስቶስ የማያምን ቤተሰብ ከሆነ ሊያስኬድ ይችላል። ያም ግን ብዙም አያስኬድም። ለምን? ቤተክርስቲያን ይህን ሳያውቅ እንዴት ነው ወደ አገልግሎት የሚጠራው የሚለው ሌላኛው ጥያቄ ነው። እና የሚያድነውም የአገልግሎትን ጸጋ የሚሰጠውም እግዚአብሔር ነው። እንግዲህ እኛ በእድሜ ትልቅ ስለሆንና ትንሽ ስለሆንን የመዳን ነገር በዛ አይደለም። ማዳን የሚችለው እግዚአብሔር ነው። እስቲ መጽሐፍ ቅዱስ ምን ይላል የሚለውን እንይ። መጽሐፍ ቅዱስ በሮሜ ምዕራፍ 10 ቁጥር 9 ላይ የሚለው ሀሳብ አለ። ምንድነው የሚለው? ኢየሱስ ጌታ እንደሆነ በአፌ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልቤ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና ይላል። ይሄ
እንዲህ ነው ብሎ መጽሐፍ ቅዱስ ይላል፣ በአፌ ብትመሰክርና በልቤ ብታምን። በልቤ ማመን የምትችለውን በራሴ አቅም ሳይሆን እግዚአብሔር ጸጋውን ሲሰጥ በእግዚአብሔር ነው በቃ ሁሉም ነገር። ስለዚህ ያንተ ምናልባት ፋንታ ሊሆን የሚችለው መመስከር ነው። በቃ አድኖኛል ማለት ሊሆን ይችላል። ኦኬ። እና ይላል ጌታችንና መድኃኒታችን ኢየሱስ ክርስቶስም ተመሳሳይ እንዲህ አይነት ነገሮችን ነው እመን እንጂ ትድናለህ የሚሉ ነገሮችን ነው ሲያስተምር የነበረው። ሌላው ሐዋርያ ጳውሎስ በሐዋርያው ሥራ ምዕራፍ 16 ቁጥር 31 ላይ ምንድነው ያለው? በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ሁሉ ትድናላችሁ ይላል። ሌላው ደግሞ በዮሐንስ ወንጌል ምዕራፍ 2 ቁጥር 23 ላይ ምን ይላል? በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ ይላል። ይሄ ነው መጽሐፍ ቅዱስ የሚለው ይሄ ነው እንጂ እጃችሁን አንስታችሁ እመኑ ወይም እንደዚህ አይነት ነገሮችን አይልም። መጽሐፍ ቅዱሳዊ አስተምሮ አይደለም። እና አንዳንድ ቦታ ላይ ወይም ዘማሪዎችም ይህን ተግባር ሲፈጽሙ ይታያሉ። ለምሳሌ እስቲ እጃችሁን አንሱ፣ ተንበርከኩ፣ አይናችሁን ጨፍኑ፣ ዝቅ በሉ፣ ጎንበስ በሉ፣ እንደዚህ አይነት ነገሮችን ፕራክቲስ እናደርጋለን። ኦኬ። ይሄ መጽሐፍ ቅዱሳዊ ነው ወይ? መጽሐፍ ቅዱስ ያንን ያዛል ወይ ብለን ስናይ እስቲ እጅ ማንሳት ምንን ያመለክታል የሚለውን ጥያቄ አጠር አድርገን እጅ ማንሳት የሚያሳየው ለእግዚአብሔር መሸነፍን፣ ለእግዚአብሔር ያለንን ፍቅር፣ ታዛዥነትን እና አክብሮትን እንጂ እነዚህ አይነት ነገሮችን ለመግለጽ እንጂ መጽሐፍ ቅዱሳዊ ግዴታ አይደለም። ስለዚህ ይሄን በዚህ አይነት መልኩ ልናርም ይገባል ማለት ነው።